ጤና ይስጥልኝ የተወደዳችሁና የተከበራችሁ የኢትዮ ኒውስ ቤተሰቦች እንደምናላችሁ ሰላምታችን በያላችሁበት ይድረስ። እነሆ አዳዲስና ወቅታዊ መረጃዎችን አዘጋጅተን ወደ እናንተ ማድረስ ጀምረናል። ከኢትዮ ኒውስ ልዩ መረጃዎች ጋር አብራችሁ እንድትቆዩ ግብዣችን ነው። በቅድሚያም አርዕስተ ዜናዎችን አስቀድማለሁ። የኤርትራ ጦር በኢትዮጵያ በስፋት መግባቱ ተሰማ። የኤርትራ ጦር በትግራይ ክልል መቀለን ጨምሮ የተለያዩ ቦታዎች ላይ በስፋት እየተንቀሳቀሰ እንደሆነ የአሜሪካ ጦር የአፍሪካ ኮማንድ አዲስ ሪፖርት አጋልጧል። በሌላ በኩል የኢትዮጵያ ባለስልጣናት በትግራይ ክልል ላይ ጦርነት ለመክፈት ከበባቸውን መፈጸማቸውን የህወሓት ባለስልጣን ተናግረዋል። በዝርዝር እናየዋለን። በአማራ ክልል የተለያዩ አካባቢዎች በአገዛዙ ጦርና ፋኖ ኃይሎች መካከል የሚደረገው ውጊያ ዛሬም የቀጠለ ሲሆን አገዛዙ በምስራቅ ጎጃም ለእርቅ የተሰባሰቡ የአገር ሽማግሌዎችን በድሮን መግደሉን ተሰምተዋል። የአማራ ፋኖ ብሔራዊ ንቅናቄ አገዛዙ ጦር ለሳምንታት ተጉዞ ከተከማቸበት የትግራይና የአማራ ክልል አዋሳኝ አካባቢዎች በከፊል ተቀንሶ ወደ መሀል ሀገር ጉዞ ጀምሯል ሲል አስታውቋል። ዝርዝሩ ተዘጋጅቷል። የኢትዮጵያ ባለስልጣናትና የሃይማኖት መሪዎች በአያቶላህ አሊ ካሚኒ ግድያ እንዳዘኑ ለኢራን እየገለጹ መሆኑ ታወቀ። ሀዘናቸውን ከገለጹት ባለስልጣናት መካከል የብልጽግናው ጠቅላይ ሚኒስትር አብይ አህመድና ፕሬዝዳንት ታዬ አጽቀሥላሴ ይገኙበታል። የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ፕሬዝዳንትን በአካል ተገኝተው ሀዘናቸውን ገልጸዋል። ዝርዝሩን ትሰሙታላችሁ። ዩናይትድ አረብ ኤምሬት በሚሳኤል ስትመታ እስራኤል የኢራን ሚሳኤሎች እንደተወነጨፉባት አስታውቃለች። ዛሬም በመካከለኛው ምስራቅ ያለው ውጥረት የቀጠለ ሲሆን ዩናይትድ አረብ ኤምሬትስ በሚሳኤል ተመታለች። ባህሬን ደግሞ ከ70 በላይ የኢራን ሚሳኤሎችን አክሽፌያለሁ ትላለች። በርካታ የአውሮፓ ሀገራት ደግሞ ቆጵሮስን ከኢራን ሚሳኤሎች ለመጠበቅ የባህር ኃይላቸውን መላክ ጀምረዋል። የተወደዳችሁና የተከበራችሁ የኢትዮ ኒውስ ቤተሰቦች አብራችሁን ስትቆዩ እነዚህና ሌሎች ትሰማላችሁ። መልካም ቆይታ ይሁንላችሁ። የኤርትራ ጦር በስፋት በኢትዮጵያ ውስጥ መግባት ተሰማ። የኤርትራ ጦር በትግራይ ክልል መቀለን ጨምሮ የተለያዩ ቦታዎች ላይ በስፋት እየተንቀሳቀሰ እንደሆነ የአሜሪካ ጦር የአፍሪካ ኮማንድ አዲስ ሪፖርት አጋልጧል። በሌላ በኩል የኢትዮጵያ ባለስልጣናት በትግራይ ክልል ላይ ጦርነት ለመክፈት ከበባ መፈጸማቸውን የህወሓት ባለስልጣን ተናግረዋል። የአሜሪካ ጦር የአፍሪካ ኮማንድ መጽሔት አዲስ ባወጣው ሪፖርት የኤርትራ ጦር በትግራይ ክልል በስፋት ገብቷል ያለ ሲሆን እንቅስቃሴው ግልጽና ከፍተኛ ነው ብሏል። በአሁኑ ሰዓት የኤርትራ ጦር በትግራይ ክልል መዲና መቀለ ጭምር አለ ያለው የአሜሪካ ጦር የአፍሪካ ኮማንድ ይህም በግልጽ የሚደረግ እንቅስቃሴና ጦርነት ተከትሎ የሚመጣ መሆኑን በዝርዝር ደርሼበታለሁ ብሏል። የኤርትራ ጦር በአሁኑ ሰዓት በክልሉ ከተሞች በአዲግራትና በመቀለ እንዲሁም በአማራና ሱዳን አዋሳኝ በስፋት ከትግራይ ኃይሎች ጋር እናም እንዲሁም በተናጥል ገብቷል የሚለው ሪፖርቱ ለዚህም ዋነኛው ምክንያት የብልጽግና አገዛዝ ወደ ትግራይና ኤርትራ ድንበሮች በስፋት ጦር ማስጠጋቱ ነው ብሏል። የብልጽግና አገዛዝ የመከላከያ ኃይሉን በስፋት በትግራይና በአማራ አዋሳኝ አካባቢዎች እንዲሁም በኤርትራ አዋሳኝ አካባቢዎች ከከባድ መሳሪያዎች ጋር ማሰማራቱን የኤርትራ ጦርና የትግራይ ኃይሎች ውጊያ እንደሚከፈትባቸው ማመናቸው የኤርትራ ጦር እስከ መቀለ ድረስ ገብቷል ብሏል። የኤርትራ ጦር በሱዳን የኢትዮጵያ አዋሳኝ በሐምዳይት፣ በዛላምበሳ፣ በመቀለ፣ በአዲግራትና ሌሎች ቦታዎች በብዛት ገብቷል ያለው ዘገባው በግልጽ የኤርትራ ጦር ዩኒፎርምን ጨምሮ የብልጽግና መከላከያ ዩኒፎርም መልበሱንም አስፍሯል። ብልጽግና ከትግራይ ጋር በነበረው ውጊያ ለሻዕቢያ ጦር ደሞዝና ስንቅ እንዲሁም ትጥቅ ሲያቀርብ የነበረ ሲሆን በመከላከያ ዩኒፎርምና በአማራ ልዩ ኃይል መለዮ እስከ ደብረ ታቦር ድረስ እንዲዋጉ ያደረገ መሆኑ ይታወቃል። አሁን ታዲያ በመቀለና አንዳንድ አካባቢዎች ይህንን አስቀድሞ ለኤርትራ ተሰጥቶ የነበረ የመከላከያ ዩኒፎርም የለበሱ የኤርትራ ወታደሮችም ታይተዋል ይላል። አሁን ሁለቱ ኃይሎች መቃቃራቸውን ተከትሎ ከትግራይ ኃይሎች ጋር በተፈጸመ ግንኙነት መሰረት የኤርትራ ጦር በአብዛኛው የትግራይ የውጊያ ግንባሮችና ከተሞች ብሎም እንደ ሱዳንና ሌሎች የኢትዮጵያ አዋሳኝ ቦታዎች ላይ ተሰማርተዋል የተባለው ይህም የጦሩ ስምሪት መነሻ ያደርገው የመጽሔቱ ዘገባ ባለስልጣናቱ ጦርነቱን አይቀር ያድርገው የሚያስቡ በመሆናቸው የተፈጠረ ነው ማለት ያትታል። ይህ በኤርትራና በኢትዮጵያ በኩል የጦርነት ውጥረት ፈጥሯል ያለ ሲሆን በድንበር አካባቢ ከባድ ውጥረት አለ ሲልም ጠቅሷል። የአይን እማኞችን፣ ባለሙያዎችና ነዋሪዎችን እንዲሁም ልዩ ምንጮችን በዋቢነት የተጠቀሰው ተቋሙም ከጦርነት ስምሪት ባለፈ እንደ ሐምዳይት አይነት ቦታዎች ግልጽ የጦር መሳሪያና የጦር ሰራዊት መሸጋገሪያ ቁልፍ ቦታዎች ሆነዋል ማለትም ጠቅሷል። በዚህ የአሜሪካ ጦር የአፍሪካ ኮማንድ ዘገባ መሰረት የአገዛዙ ጠቅላይ ሚኒስትር ከሰሞኑ በትግርኛ ባደረጉት ንግግር ጦርነት አይነሳም የሚለው ንግግራቸው ሐሰተኛ መሆኑን ለመረዳት ቀላል ሆኗል። በሌላ በኩል የህወሓት ከፍተኛ ባለስልጣን ፌዴራል መንግስቱ ባለስልጣናት ለጦርነት እየተዘጋጁ ነው ሲል ከሰዋል። የህወሓት ምክትል ሊቀመንበር አቶ አማኑኤል አሰፋ የፌዴራል መንግስቱ ወታደሮች
ወታደሮች ከሁሉም የኢትዮጵያ ክፍሎች እየገሰገሱ ነው፣ ትግራይ በፌዴራል ወታደሮች እየተከበበች ነው ሲሉ ለአዣንስ ፍራንስ ፕሬስ ነው የተናገሩት። የፌዴራል መንግስት ባለስልጣናት ለጦርነት እየተዘጋጁ መሆናቸውን የገለጹት ባለስልጣኑ ሁኔታው በሰሜን የአገሪቱ ክፍል አዲስ ግጭት ሊነሳ ነው የሚል ስጋት ማሳደሩን ግልጽ ነው ብለዋል። አዣንስ ፍራንስ ፕሬስ ላለፉት ሳምንታት በርካታ የፌዴራል መንግስት ወታደሮች በትግራይ ክልል ድንበር መከማቸታቸውን የትግራይ ኃይሎችም እንዲሁ እዛው መስፈራቸውን በዘገባው ጠቅሷል። የብልጽግናው ጠቅላይ ሚኒስትር አብይ አህመድ ለኢትዮጵያ ዜና አገልግሎት በትግረኛ በሰጡት ቃለ መጠይቅ በትግራይ ላይ የሚጀመር ጦርነት እንደሌለ ላረጋግጥላችሁ ወዳለው ማለት ጦርነት የመጀመር ፍላጎትና ሀሳብ እንደሌለኝ ህዝብ ማወቅ አለበት ሲሉም ተደምጠው ነበር። ይሁንና በሰፊ ወታደራዊ ዝግጅት ላይ ይገኛል ያሉት ህወሓት ከቃላት አልፎ ወታደራዊ ትንኮሳ ከገባ ግን እንደ ቀድሞ መስሎሽ ጎርፍ ይወስድሻል ብቻ ነው ማለት የሚቻለው ሲሉ አስጠንቅቀዋል። የብልጽግናው ጠቅላይ ሚኒስትር እንደዚህ አይነት ንግግሮቻቸውን ሆን ብሎ የሚያደርጓቸውና መረጃዎች እንዲሁም የህዝቡን ፍላጎት ለማዛባት የሚጠቀሙባቸው እንደሆነ ብዙዎች እየገለጹ ይገኛሉ። በአማራ ክልል የተለያዩ አካባቢዎች በአገዛዝ ጦርና ፋኖ ኃይሎች መካከል የሚደረገው ውጊያ ዛሬም የቀጠለ ሲሆን አገዛዙ በጎጃም ለእርቅ የተሰባሰቡ የአገር ሽማግሌዎችን በድሮን መግደሉ ተሰምቷል። የአማራ ፋኖ ብሔራዊ ንቅናቄ አገዛዝ ጦር ለሳምንታት ተጉዞ ከተከማቸበት የትግራይና የአማራ ክልል አዋሳኝ አካባቢዎች በከፊል ተቀንሶ ወደ መሀል ሀገር ጉዞ ጀምረዋል ሲል አስታውቋል። በክልሉ ሸዋ ቀጠና የፋኖ ኃይሎች በከፈቱት ውጊያ የአገዛዙ ጦር አየር ወለድ ኮማንዶ አባላት ላይ ከፍተኛ ጉዳት መድረሱን የፋኖ የመረጃ ምንጮች ተናግረዋል። የፋኖ ኃይሎች በይፋት ቀጠና መኮይ ከተማ በሚገኙ የአገዛዝ ጦር አየር ወለድ ኮማንዶ ላይ በከፈቱት ውጊያ ነው ሰብአዊና ቁሳዊ ጉዳት መድረሱ የተሰማው። የፋኖ ኃይሎች ሌሊቱን መኮይ ከተማን ከበው ማደር ንጋት ላይ የአገዛዝ ጦር ካምፕን አጥቅተዋል ያለው የአማራ ፋኖ ብሔራዊ ንቅናቄ በኩሉም በውጊያው አገዛዙ ላይ ከደረሰው ሰብአዊ ጉዳት ተጨማሪ የቡድን የጦር መሳሪያዎችን ወድመውበታል ሲል አስታውቋል። በተመሳሳይ በጎንደር በለሳና ዳባት በተደረገ ውጊያ የፋኖ ኃይሎች ድል አድርገናል ሲሉ ያስታወቁት። በማዕከላዊ ጎንደር ዞን በለሳ ቀጠና ደጎማ ከተማ አቅራቢያ ዛንታራ በተባለ አካባቢ በተደረገ ውጊያ ከ25 በላይ የአገዛዝ ጦር አባላት በፋኖ ኃይሎች መገደላቸው ነው አፋብን በላይ ዘለቀ እዚህ አስታወቀው። በቀጠናው ገደብዬ ከተማ አካባቢ ለሰዓታት በተደረገ ውጊያ ደግሞ በርካቶች የሞትና የአካል ጉዳት እንደደረሰባቸው ተሰምቷል። በተያያዘም በዳባት ወረዳ ዳራ የተባለ አካባቢ በተደረገ ውጊያ ከ20 በላይ የአገዛዝ ጦር አባላት ሲገደሉ 7 የጦር አባላት ደግሞ ፋኖ ኃይሎች መማረካቸውን የአማራ ፋኖ ብሔራዊ ንቅናቄ በላይ ዘለቀ አክሎ አስታውቋል። በውጊያው በርካታ የአገዛዝ ጦር መሳሪያ በፋኖ ኃይሎች መያዙን የተሰማው። በተመሳሳይ በክልሉ ወሎ ቀጠና የተለያዩ አካባቢዎች በአገዛዝ ጦርና ፋኖ ኃይሎች መካከል የሚደረገው ውጊያ መቀጠሉን የፋኖ የመረጃ ምንጮች ለኢትዮ ኒውስ ተናግረዋል። በትላንትናው ዕለት ወልዲያ ከተማ ዙሪያ መርሳ ከተማ አቅራቢያን ጨምሮ በደላንታ መቅደላና አምባሰል አካባቢ በተደረገው ውጊያ ድል መቀዳጀታቸውን ያስታወቁት የፋኖ ኃይሎች ዛሬም በሰሜን ወሎ ዞን መቄት ወረዳ በአገዛዝ ጦር ላይ ጉዳት ማረሳቸውን አስታውቀዋል። በወረዳው ሲሲጌና መቅረጫ አካባቢ አካልሎ በተደረገው ውጊያ በርካታ የአገዛዙ ጦር አባላት የሞትና የአካል ጉዳት ደርሶባቸዋል ያሉት የፋኖ የመረጃ ምንጮች በእነዚህ አካባቢዎች ውጊያ በቀጠለበት ወቅት ፋኖ ወደ ፍላቂት ከተማ ሰርጎ መግባት ጥቃት አድርሷል ብለዋል። የአማራ ፋኖ ብሔራዊ ንቅናቄ ምኒልክ ህዝብ በበኩሉም በመቄት ወረዳ በተደረገው ውጊያ የፋኖ ኃይሎች ድል አድርገዋል ሲል አስታውቋል። ክልሉ በቀጠለው ውጊያ አገዛዙ በጎጃም ጃዊ ወረዳ ለእርቅ የተሰባሰቡ የአገር ሽማግሌዎችን በድሮን መግደሉን የተሰማው የካቲት 25 2018 ዓ.ም በጃዊ ወረዳ ቀዝቃዚት በተባለ አካባቢ በግል የተጣሉ ሰዎችን በሽምግልና ለማስታረቅ በተሰባሰቡ የአገር ሽማግሌዎችና በአጠገባቸው በነበሩ ሌሎች ሰዎች ላይ በተፈጸመ የድሮን ጥቃት ከፍተኛ ጉዳት መድረሱን የኢትዮ ኒውስ የመረጃ ምንጮች ተናግረዋል። ጥቃቱ የተፈጸመባቸው አርሶ አደር ሽማግሌዎች ናቸው የሚሉት የመረጃ ምንጮች በጥቃቱ 8 ሰዎች ሲገደሉ ሌሎች ደግሞ ቆስለዋል ብለዋል። የአማራ ፋኖ ብሔራዊ ንቅናቄ አገዛዝ ጦር ለሳምንታት ተጉዞ ከተከማቸበት የትግራይና የአማራ ክልል አዋሳኝ አካባቢዎች በከፊል ተቀንሶ ወደ መሀል ሀገር ጉዞ ጀምሯል ሲል አስታውቋል። የአማራ ፋኖ ብሔራዊ ንቅናቄ ዝግጁነት ኃላፊ አስረስ ማረ ዳምጤ በዛሬው ዕለት እንዳስታወቀው የብልጽግና አገዛዝ ወደ ቆቦ፣ ሰቆጣ፣ ደባርቅ ኃይል ያጠራቀመውን ሰሜኖች ከበው ሊያጠፉ ስለሆነ መከላከል አለብኝ ብሎ እንጂ አቅዱ ያደረገው ስምሪት አይደለም ብሏል። አብይ አህመድ ጦሩን ወደ ሰሜን በማስጠጋት አስፈራርቶ ሽምግልና ሊቀመጥ አስቦ ነበር። ሆኖም ሰሚ ጠፋ። በመሆኑም ከምርኮ የተረፈው ሰራዊቱን እያንከራተተው ነው። አብይ ሀገርና ኮሪደር ሰራዊትና አራዊት ተምታቶበታል ሲል ነው አስረስ ማረ ያስታወቀው። በብልጽግና አገዛዝ ዘንድ አሰብ ወደ ሀሳብ ተለውጧል፣ የቀይ ባህር ምኞትም እንደጉም ተኗል ያለው አርበኛ አስረስ ማረ ዳምጤ ጌታቸው ረዳ፣ ደመቀ ዘውዱ፣ ሜላት ኃይሉና አገኘሁ ተሻገር በአንድ መዝገብ ልደታ ከፍተኛ ፍርድ ቤት ያገናኘው አብይ አህመድ ያመነ እጣ ፋንታው መክሸፍ ብቻ ይሆናል ሲል አስታውቋል።
የኢትዮጵያ ባለስልጣናትና የሃይማኖት መሪዎች በአያቶላህ አሊ ካሚኒ ግድያ እንዳዘኑ ለኢራን እየገለጹ መሆኑ ተሰማ። ሀዘናቸውን ከገለጹት ባለስልጣናት መካከል የብልጽግናው ጠቅላይ ሚኒስትር አብይ አህመድና ፕሬዝዳንት ታዬ አጽቀሥላሴ ይገኙበታል። የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ባለስልጣናትን በአካል ተገኝተው ሀዘናቸውን ገልጸዋል። የኢራኑ መሪ አያቶላህ አሊ ካሚኒ በአሜሪካና በእስራኤል ጥቃት መገደላቸውን ተከትሎ የብልጽግናው ጠቅላይ ሚኒስትር ሀዘን እንደተሰማቸው መግለጻቸውን የመረጃ ምንጮች ለኢትዮ ኒውስ ተናግረዋል። አብይ አህመድ ከጽህፈት ቤታቸውና ከውጭ ጉዳይ ሚኒስቴር ሰው ልከው በአዲስ አበባ ኢራን ኤምባሲ ውስጥ ለሀዘን ለተቀመጡ የኢራን ተወካዮች ሀዘን ተሰምቶናል ማለት መልእክት አስተላልፈዋል ብለዋል። የመረጃ ምንጮች ጨምሮም የፕሬዝዳንት ታዬ አጽቀሥላሴ ተወካይም በተመሳይ በኤምባሲው ተገኝተው ሀዘናቸውን ገልጸዋል ያሉ ሲሆን ባለስልጣናቱ በዋናነት ወደ ኤምባሲ መሄድ ለጊዜው ያልፈለጉበት ምክንያት ባይጠቅሱም በተወካያቸው ግን ሀዘናቸውን ገልጸዋል ብለዋል። በአዲስ አበባ ወደ ኢራን ኤምባሲ ሄደው የሚያጽናኑ ግለሰቦችና ባለስልጣናት ከጠቅላይ ሚኒስትሩና ከፕሬዝዳንቱ በተጨማሪ አሉ ያሉት የመረጃ ምንጮቻችን አንዳንድ የብልጽግናው መንግስት ባለስልጣናት በተለይም የተቋማት ዋና ዳይሬክተሮች፣ ሚኒስትር ዴታዎችና ሌሎች ወደ ኤምባሲው ሄደው ሀዘናቸውን በግላቸው ገልጸዋል ብለዋል። የብልጽግና ባለስልጣናት ከኢራን አገዛዝ ጋር የነበራቸው ግንኙነት ሰፊ ነበር ያሉት የመረጃ ምንጮች በዋናነት የጦር መሳሪያ ድሮንና ከፍተኛ ተኳሾችን በመግዛት ላይ የተመሰረተ ነበር ብለዋል። ይህም ግንኙነት መሰረት ያደረገው የሀዘን መልእክት በቀጥታ ያልቀረበው ምናልባትም በአሜሪካና በእስራኤል አይን ውስጥ ላለመውደቅ ይሆናል ያሉት የመረጃ ምንጮቻችን ለኢትዮ ኒውስ ሲናገሩ አሁን ላይ ታዲያ የሀዘን መልእክታቸውን በግላቸው ባያደርሱም በተወካዮች በኩል ያደረሱ ሲሆን በሚቀጥሉት ጊዜያት ግን በግልጽ ሊናገሩ ይችላሉ ሁሉ ብለዋል። ከብልጽግናው መሪዎችና ባለስልጣናት በተጨማሪ የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት መሪ በአካል ተገኝተው ሀዘናቸውን የገለጹት መካከል ሆኗል። የጠቅላይ ምክር ቤቱ ፕሬዝዳንት ሼክ ኢብራሂም ቱፋ በኢራን እስላማዊ ሪፐብሊክ ከፍተኛ መሪ የካሚኒ ግድያ አውግዘው ከኢራን ጎን መሆናቸውን መግለጻቸውን መረጃዎች ተሰራጭተዋል። የኢራን ከፍተኛ መሪ አሊ ካሚኒ በሰማዕትነት ማረፋቸውን ተከትሎ በኤምባሲው በተደረገ የሀዘን መግለጫ ስነስርዓት ላይ በአካል ተገኙ የተባሉት ፕሬዝዳንቱ ሼክ የሀዘን መግለጫቸው በጽሁፍ አስፍሯል ብሏል። የኢራን ኤምባሲ የጠቀሱ የመረጃ ምንጮችም ለኢራን ህዝብና መንግስት አጋርነታችንና ሀዘናችን መግለጽ እንወዳለን። ይህ ኪሳራ ለኢራናውያን ብቻ ሳይሆን በመላው ዓለም ላሉ ሙስሊሞች ጭምር ነው፣ ለእኛም ጭምር ነው ሲሉ ተናግረዋል ይላሉ የመረጃ ምንጮችም። ዩናይትድ አረብ ኤምሬት በሚሳኤል ስትመታ እስራኤል ደግሞ የኢራን ሚሳኤሎች ተወንጭፈውብኛል አለችም። በርካታ የአውሮፓ ሀገራት ቆጵሮስን ለመጠበቅ የባህር ኃይላቸውን መላክ ጀምሯል። በመካከለኛው ምስራቅ የተቀሰቀሰው ጦርነት ዛሬ የሚቀጥለ ሲሆን ዋነኛ የቀጠናው አተራማሽ ኢራን ስትሆን እስራኤል እና አሜሪካና ሌሎች ደግሞ ኢራን መሰረት ያደርጉ ጥቃቶችን ቀጥለዋል። ኢራን የአሜሪካ ኤምባሲና የአሜሪካ ድጋፍ ያለባቸውን ሀገራት በሙሉ በመላው ዓለም ላይ እያጠቃች ስትሆን በመካከለኛው ምስራቅ ያሉና ከኢራን በተቃራኒ የተሰለፉ አረብ ሀገራት ግን ዋነኛ ኢላማዎቿ ሆኗል። በዛሬው ዕለት ወደ ተባበሩት አረብ ኤሚሬቶች የተወነጨፉ 6 ባላስቲክ ሚሳኤሎችና 131 ድሮኖች ማክሸፉና ማውደሙን መቻሉን የአገሪቱ መከላከያ ሚኒስቴር ይፋ አድርጓል። ቢቢሲ 1 ሚሳኤልና 6 ድሮኖች ግን አገሪቱ ውስጥ መውደቃቸውን መከላከያ ሚኒስትሩ ገልጸዋል ይላል። የተባበሩት አረብ ኤሚሬቶች መንግስት ግልጽ የሆነው የኢራን ጥቃት ከተጀመረበት ቅዳሜ ዕለት አንስቶ 196 ባላስቲክ ሚሳኤሎች ወደ አገሪቱ መወንጨፋቸውን እንዳስታወቀ አስረድቷል። 8 ክሩዝ ሚሳኤሎች ደግሞ እንደተለዩና እንደወደሙ አስታውቋል። የተባበሩት አረብ ኤሚሬቶች ውስጥ በተፈጸመ ጥቃት የፓኪስታን፣ የኔፓል፣ የባንግላዴሽ ዜግነት ያላቸው 3 ሰዎች እንደተገደሉና 94 ሰዎች እንደቆሰሉ መከላከያ ሚኒስቴሩ ገልጸዋል። የእስራኤል ጦር በበኩሉ አገሪቱ ኢላማ ያደረጉ ተከታታይ የኢራን ሚሳኤሎች መወንጨፋቸውንና ወደ አገሪቱ እየመጡ መሆኑን እየተገለጸ እንደሆነ ገልጿል። የእስራኤል መከላከያ ሰራዊቱ ማህበራዊ ሚዲያ ገጹ ባወጣው መረጃ የአገሪቱ መከላከያ ስርዓቶች ሚሳኤሎችን ለማክሸፍ እየሰሩ ነው ብሏል። ጥቃት ሊደርስባቸው በሚችሉ አካባቢዎች ወደሚገኙ ሞባይል ስልኮች ማስጠንቀቂያ መልእክት መላኩን አክሏል። የማስጠንቀቂያ መልእክቶች የደረሳቸው ሰዎች ተጨማሪ መመሪያ እስከሚሰጥ ድረስ በተጠበቁ መጠለያዎች ውስጥ እንዲቆዩ ይላል። በሌላ በኩል ባህሬን ከ70 በላይ የኢራን ሚሳኤሎችን አክሽፌያለሁ ብላለች። አሜሪካና እስራኤል ጦርነት ከተከፈተበት ባለፈው ሳምንት መጨረሻ አንስቶ ከኢራን የተወነጨፉ 75 ሚሳኤሎችና 123 ድሮኖች ማውደሟን ነው ባህሬን ያስታወቀችው። የባህሬን መከላከያ ሰራዊት በኢንስታግራም ገጹ ባወጣው መረጃ ተከታታይና አስከፊ የሆኑትን የኢራን የሽብር ጥቃቶች መመከት መቀጠሉን ገልጿል። ነዋሪዎች አስፈላጊ ካልሆነ በቀር ከቤታቸው አትውጡም ብሏል። በሲቪል ኢላማዎች ሚሳኤልና ድሮኖችን መጠቀም ግልጽ የዓለም አቀፍ የሰብአዊ መብት ድንጋጌ ጥሰት እንዲሁም የቀጠናው ሰላምና ደህንነት ስጋት እንደሆነም ጠቅሷል። የኢራን ጥቃት ኢላማ ካደረጋቸው የመካከለኛው ምስራቅ አገራት መካከል አንዷ ባህሬን ነች። ባለፉት 6 ቀናት ውስጥ የባህሬን ዋና ከተማ ማናማ በተደጋጋሚ ኢራን
ጥቃቶች ኢላማ ሆኗል። ኢራን ባህሬን ውስጥ የሚገኘው የአሜሪካ ጦር ሰፈር ላይ ጥቃትን ፈጽማለች። ቅዳሜ ዕለት በአገሪቱ የሚገኘው የባህር ኃይል ለሚሳኤል ጥቃት እየተዳረገ እንደሆነም ገልጾ ነበር። እሁድ ዕለት ደግሞ በባህር ኃይሉ ጣራ ሰፈር ላይ በተፈጸመ ጥቃት ደግሞ ከባድ እሳት ተከስቶ ነበር። ኢራን በአገሪቱ በፈጸመችው ጥቃት 4 ሰዎች እንደተጎዱ የባህሬን መንግስት ይፋ አድርጓል። በሌላ በኩል የአውሮፓ ህብረት አባል የሆነችው ቆጵሮስ ውስጥ የሚገኘው ዩናይትድ ኪንግደም ጦር ሰፈር ላይ የድሮን ጥቃት መፈጸሙ ተከትሎ በርካታ የአውሮፓ ሀገራት ደሴቷን ለመጠበቅ የባህር ኃይላቸውን መላክ ጀምረዋል ይላል ቢቢሲ። የጣሊያን መከላከያ ሚኒስቴር ጊዶ ሮሴቲ አገራቸው ቆጵሮስ ለመከላከል ከስፔን፣ ፈረንሳይና ኔዘርላንድስ ጋር በመሆን የባህር ኃይል መሳሪያዎችን እንደምትልክ ተናግረዋል። የባህር ኃይሎቹ ስምሪት በመጪዎቹ ቀናት ውስጥ እንደሚከናወን ሚኒስቴሩ ተናግረዋል። የፈረንሳይ መንግስት ተመሳሳይ እርምጃ እንደሚወስድ አስታውቋል። የፈረንሳይ ፕሬዝዳንት ኢማኑኤል ማክሮን ከጣሊያንና ግሪክ መሪዎች ጋር የስልክ ንግግር እንዳደረጉና የሀገራቱ የጦራቸውን ወደ ቆጵሮስ ለመላክ እንደተስማሙ የፕሬዝዳንት ጽሕፈት ቤት አስታውቋል። ይህ በእንዲህ እንዳለ ከደቂቃዎች በፊት ቢቢሲ እንደዘገበው በሜዲትራኒያን ደሴት በምትገኘው ቆጵሮስ ውስጥ የዩናይትድ ኪንግደም ጦር ሰፈር ባለበት አክሮቲሪ ጥቃት ሊፈጸም እንደሚችል የሚገልጽ የማስጠንቀቂያ ደወል ተደውሏል። ከአካባቢው ነዋሪዎች የተሰማው ማስጠንቀቂያ ድምፅ ለ10 ደቂቃ ገደማ ቆይቷል ተብሏል። ይህ ማስጠንቀቂያ የተሰማው ዩናይትድ ኪንግደም መከላከያ ሚኒስቴር ጆን ሂሪ ሳይፕረስን እየጎበኙ ባሉበት በዛሬው ዕለት ነው። አገሪቱ መንግስት ኋላ ላይ በሰጠው ማብራሪያ አንድ ቁስን በተመለከተ የደረሰ መረጃ እየመረመረ እንደነበር ገልጿል። ቁሱ ወደ ብሪታንያ የጦር ሰፈር እያመራ መሆኑን የሚያሳይ ምንም ምልክት የለም ሲል ቢቢሲ ዘግቧል። የተወደዳችሁና የተከበራችሁ የኢትዮ ኒውስ ቤተሰቦች መረጃዎቻችን እነዚህ ነበሩ። መልካም ጊዜ እመኛለሁ።